ክረምቱን ምን ልስራ? ይህ የሁላችንም ጥያቄ ነው። ከውጭ ይሄ ሁሉ ብርድና ዝናብ እያለ ቤት ውስጥ ሞቅ ያለ ሻይ እየጠጡ ቀን ሙሉ ሶሻል ሚዲያ ላይ ስክሮል በማድረግ ጊዜን ማባከን ይሻላል ወይስ ብርዱን ተቋቁሞ ቤት ቁጭ ብሎ ወደ እውነተኛ ገቢ የሚቀይር ስራ መፈለግ? ሁለተኛው ከሆነ ፍላጎትህ በትክክለኛው ሰዓትና በትክክለኛው ቪዲዮ ላይ ነህ። ዛሬ በዚህ ክረምት ቤትህ ሆነ በስልክህ ወይም በላፕቶፕህ ብቻ ገቢ ልታገኝበት የምትችልበትን አንድ እጅግ በጣም አስተማማኝ ፕላትፎርም አሳያለሁ። እስከ መጨረሻው ከተከታተልከኝ የዚህ ክረምት ቅዝቃዜ ላንተ የወርቃማ እድል መጀመሪያ ይሆናል። ከዚህ በላይ አላንዛዛባችሁም፣ ቀጥታ ወደ ቪዲዮ። አስሂንት ደግሞ ምንድነው የምንሰራው ካላችሁኝ ሚኒ ታስኮችን ነው የምንሰራው። እዚህ ጋር እንደምትመለከቷቸው ሰቨራል የሆኑ ሚኒ ታስኮች አሉ። አካውንቶችን ክሬት በማድረግ ሊሆን ይችላል፣ ሳይን አፕ አድርጎ ሳይን ያደረጋችሁበትን ስክሪንሾት ፕሩፍ በማቅረብ ሊሆን ይችላል። የተለያዩ ስራዎች አሉ። ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ ስትገቡ ወደ ቀጣዩ ፔጅ ይወስዳችኋል ማለት ነው። ሊንኩ ክሊኬብል ባይሆን ራሱ እናንተ ኮፒ አድርጋችሁ ወደ ብሮዘራችሁ ፔስት አድርጉት ማለት ነው። እንደምትመለከቱት ዌብሳይቱ ይሄንን ይመስላል። ከላይ ሁለት አማራጮች አሉ፣ ሎጊን እና ሬጂስተር የሚል አለ። ሬጂስተር የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ ክሊክ ካደረጋችሁት በኋላ ወደዚህ ፔጅ ሪዳይሬክት ያደርጋችኋል። ከዛም በኋላ እዚህ ጋር አንዳንድ ኢንፎርሜሽኖችን የምንሞላበት ፔጅ ነው ማለት ነው። እዚህ ጋር ፈርስት ኔማችን እናስገባለን እዚህ ጋር። ከዛም በኋላ ሚድል የሚለውን ደግሞ የአባታችሁን ስም ታስገባላችሁ። ከዛ ላስት ኔሙን ደግሞ የአያታችሁን ስም ታስገባላችሁ ማለት ነው። ከዛም በኋላ ከስር ደግሞ ጄንደር የሚል አለ። ከዛም በኋላ ጄንደራችሁን ትመርጡለታላችሁ ማለት ነው። ከዛም በኋላ እዚህ ጋር ካምፓኒ የሚለውን ያው መተው እንችላለን ኦፕሽናል ስለሆነ ማለት ነው። ከዛም በኋላ እዚህ ጋር የተወለዳችሁበትን ቀን ታስገቡለታላችሁ ማለት ነው። እዚህ ጋር ኤጅ በምታስገቡ ጊዜ መጠንቀቅ ያለባችሁ ነገር ምንድነው? በቻላችሁት አቅም ከ18 ዓመት በላይ ማድረጋችሁ እንዳረሱ ማለት ነው። ካልቻላችሁም ችግር የለም። ነገር ግን ከ18 ዓመት በላይ አድርጋችሁ ብታስገቡት ሞር ሪኮመንድድ ነው ማለት ነው። እዚህ ጋር ኢሜይላችሁን ታስገባላችሁ። ከዛም በኋላ 8 ዲጂት የሆነ ፓስወርድ ታስገቡለታላችሁ ማለት ነው። ከዛም በኋላ አድሬስዋን የምትለዋ ላይ መጀመሪያ ኢትዮጵያ ብላችሁ ታስገባላችሁ። ከዛም በኋላ ኮማ አድርጋችሁ አዲስ አበባ ታርጉታላችሁ። ያው አዲስ አበባ ያላችሁ ማለት ነው። አዳማም ያላችሁ ሊኖሩ ትችላላችሁ። አዳማ ትሉትና ከዛ ያላችሁበትን አካባቢ ወይም ደግሞ ክፍለ ከተማ ታርጉበታላችሁ ማለት ነው። ከዛ በኋላ አድረስ ላይን 2 የምትላለች እሷን ያላችሁበትን ስፔሲፊክ የሆነ ኢንፎርሜሽን የምትሞሉበት ስለሆነ ያው ብዙም ከዚህ ከላይኛው የተለየ አታደርጉትም። ጀስት በቃ አዲስ አበባ ያላችሁበትን ከተማ ታደርጋላችሁ ቀድማችሁ ማለት ነው። ከዛም በኋላ ያላችሁበትን ክፍለ ከተማና በኮማ ለይታችሁ ደግሞ ሰፈራችሁን ታስቀምጡበታላችሁ ማለት ነው። ከዛም በኋላ ዚፕ ኮዱን ደግሞ አዲስ አበባ ላላችሁ 1000 ነው። ያው አዳማ ላላችሁ ደግሞ ዚፕ ኮድ እስካሁን ድረስ ስለሌለ ማለት ነው 0 አርጋችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ ከስር አዲስ አበባ ብይሞልቻለሁ ሲቲ ስለሚል ማለት ነው። ከስርም ያው ስቴት ወይም ሪጅን የምትለው ላይ አዲስ አበባ ወይም ደግሞ ያላችሁበትን ከተማ መምረጥ ይኖርባችኋል ማለት ነው። ከዛም በኋላ እዚህ ጋር ካንትሪ ኦፍ ሬዚደንስ የምትለዋን ያው ኢትዮጵያ እንለዋለን ማለት ነው። ምክንያቱም ያው ኢትዮጵያ ውስጥ አክሰስ ስላለ ማለት ነው የዚህ ፕላትፎርም። ከዛ በኋላ ሀገራችሁን ከመረጣችሁ በኋላ እዚህ ጋር ኒውስ ሌተር የምትለዋለች እሷን ሁለቱንም ኦን ማድረግ ትችላላችሁ። ነገር ግን ያው እንደዚህ ኒውስ ሌተር እና ኤፒአይ አፕዴቶች ሲኖሩ በኢሜይላችሁ ኖቲፋይ መደረግ ከፈለጋችሁ ኦን ታደርጉታላችሁ ማለት ነው። እኔ ለጊዜው አላበራሁትም፣ እናንተም አለማብራት ትችላላችሁ ማለት ነው። ከዛ በመቀጠል ሰብሚት ትሉታላችሁ። ከዛም በኋላ ቀደም ባስገባችሁት ኢሜል አድረስ በሱኛው ማለት ነው ቬሪፊኬሽን ሊንክ ይላክላችኋል። ከዛም በኋላ እሱን ቬሪፊኬሽን ሊንክ ውስጥ ገብታችሁ አክቲቬት ዩር አካውንት የሚለውን አንድ ጊዜ ክሊክ በማድረግ አካውንታችሁን አክቲቬት ታስደርጋላችሁ ማለት ነው። ከዛም በኋላ ወደ ቅድሙ ሊንክ ተመልሳችሁ ማለት ነው ሎጊን ትሉታላችሁ ማለት ነው። microworkers.com
ብላችሁ ገብታችሁም እንደሱ ማድረግ ትችላላችሁ። ከዛም በኋላ ፓስወርዳችሁን ታስገባላችሁ። ኢሜይላችሁን ካስገባችሁ በኋላ ማለት ነው። ከዛም በኋላ ሎጊን የምትለዋን አንድ ጊዜ ክሊክ አድርጋችሁ አክቲቬት ታስደርጋላችሁ ማለት ነው። ከዛም በኋላ ቀጥታ ወደ ዳሽቦርድ ወስዶኛል ማለት ነው። ኢንተርፌሱ ይሄንን ይመስላል። የተለያዩ ስራዎች አሉ። እናም ደግሞ ቀጥታ ስራ ከመጀመራችን በፊት ያው አንዳንድ አክቲቬት የምናስደርጋቸው ነገራቶች አሉ። ከዛም ውስጥ የመጀመሪያው ፎን ነምበር ነው። ፎን ነምበር አለ። ሁለተኛ ደግሞ የምታወጡት በደሞ በምንድነው በኤርቲኤም የሚባል ፕላትፎርም አለ። ኤርቲኤም ማለት ያው እንደ ባይናንስ እንደ ባይቢት ፒቱፒ ያለው ፕላትፎርም ነው ማለት ነው። ከዛም በኋላ አሁን ቀጥታ ወደ አክቲቬሽናችን እንገባለን ማለት ነው። ከዛም እዚች ጋር ቬሪፋይ የምናስደርግበት ማለት ነው። ፎን አለ፣ ፔፓል አለ፣ ኤርቲኤም አለ እናም የተለያዩ ነገራቶች አሉ። እነሱን ቬሪፋይ ማድረግ አለብን ማለት ነው። ነገር ግን እኛ ኢትዮጵያውያኖች ፔፓል ሳይሆን የምንጠቀመው ኤርቲኤም ነው። ኤርቲኤሙንም ደግሞ አሁን አክቲቬት ባናደርገውም ችግር የለውም። ያው ከሰራም በኋላ ልናወጣ ስንልም አክቲቬት ማስደረግ እንችላለን ማለት ነው። ከዛም በኋላ እንዴት ነው ፎን ነምበር ቬሪፋይ የምናስደርገው ካላችሁኝ ደግሞ ቀጥታ ቬሪፋይ ፎን የምትለዋን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛም በኋላ ክሊክ ካደረግነው በኋላ ወደዚህ ፔጅ ይወስደናል ማለት ነው። ከዚህ በፊት ሁለት አይነት አማራጭ ነበረ ፎን ቬሪፋይ የምናስደርግበት ማለት ነው። ስልክ ቁጥራችንን አስገብተን ወይ እነሱ ኮድ ይልኩልናል ወይ ደግሞ እኛ ነን እዚህ ጋር በምትመለከቱት ስልክ ቁጥር ማለት ነው ቬሪፋይ እናስደርገው ማለት ነው። ከዛም ሞዲፋይ ነምበር የምትል ከስራለች እሷን አንዴ ከነካም በኋላ እዚች ጋር ስልክ ቁጥራችንን እናስገባለን ማለት ነው። ከዛም በኋላ 09 ብለን የምንፈልገውን ቁጥር እናስገባለን። ከዛም በኋላ ስልክ ቁጥራችንን ካስገባን በኋላ ሴቭ ቼንጅስ እንለዋለን ማለት ነው። ከዛም በኋላ ቅድም ባሳየን ስልክ ቁጥር ማለት ነው እሱን ኮፒ አድርገን ወደ ፎን ነምበራችን አስገብተን እዚህ ጋር እንደምትመለከቱት ማለት ነው ቤተሰብ አክቲቬት ምትል አንድ ሜሴጅ እንልካለን። እዚህ ጋር እንትን ወዳልኩት ስልክ ቁጥር ማለት ነው። እዛም ላይ እናንተም ላይ የሚመጣል ማለት ነው። አሁን እንዴት እንደምታደርጉት አሳያችኋለሁ። ቀጥታ ወደ ስልካችሁ እንትን ከገባችሁ በኋላ ወደ ስልካችሁ ፎን ዲያል ከገባችሁ በኋላ እዚች ጋር የቅድሟን ስልክ ቁጥር እንጽፈዋለን ማለት ነው። ከዛ የቅድሟን ስልክ ቁጥር ከጻፍን በኋላ አድ ታደርጉታላችሁ። ያው የአይፎን ተጠቃሚዎች አድ ታደርጉና የምፈልጉትን ስም ሰጣችሁ ማለት ነው። ከዛም በኋላ ኤዲት ማድረግ አለብን። ቀጥታ አይደለም ወደዚህ ምን ልከው ማለት ነው። ያው ቅድም እንደተመለከታችሁት ከቁጥሮቹ መካከል ማለት ነው ሰረዝ ሰረዝ አለ። እነሱን ሰረዝ ሰረዝ ማድረግ ይኖርብናል ማለት ነው። እነሱን ሰረዝ ሰረዝ ካላደረግን እንደምትመለከቱት አክቲቬት ብለን ብንልክም ያው አይገባም ማለት ነው። ምንድነው ማድረግ ያለብን? በስነ ስርዓት እንዲገባ ማለት ነው ግዴታ አንድ ብሎ ሰረዝ 9 ብሎ እንደሱን ሰረዞቹን ከዛ ላይ እያያችሁ ሰረዙን ኤዲት ማድረግ ይኖርባችኋል ማለት ነው። ይኸው እዚች ጋር እንደምትመለከቷት ማለት ነው 197 ብሎ ሰረዝ እንዳለው እንደሱ ማድረግ ይኖርብናል። ከዛም በኋላ ስትልኩ ያው 2 ብር የሚሆን 3 ብር የሚሆን ብቻ ቆርጦ ከላከላችሁ በኋላ ወዲያው ቬሪፋይ ፎን ነምበር የምትለዋ ላይ ገብተን አንድ ጊዜ ሪሎድ ስናደርግ ወዲያው ነው ማለት ነው አክቲቬት የሚያደርጉት ማለት ነው። ከዛም በኋላ እዚች ጋር ወደ ዳሽቦርዳችን ተመልሰናል። እዚህ ጋር የተለያዩ የስራ አማራጮች አሉ። የተለያዩ ስራዎች አሉ። ያው ጂሜሎችን ክሬት በማድረግ ሊሆን ይችላል፣ ብራውዘር ቴስት አድርገን ሊሆን ይችላል፣ አፕሊኬሽን አውርደን ሳይን አፕ አድርገን ፕሩፎችን በማስቀመጥ ሊሆን ይችላል ማለት ነው። እናም አሁን በቀጣይ ቪዲዮ ደግሞ አንድ ወርክ አብረን እየሰራን የማሳይ ይሆናል ማለት ነው። እስከዛው ድረስ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ከዛም እዚች ጋር የተለያዩ አይነት ስራዎች አሉ። እዛ ጋር ሞስት ፔይንግ ካላችሁት ሶርት ያደርግላችኋል ማለት ነው። ከፍተኛ የሚከፍሉትን ከላይ ያደርግላችኋል። እናንተም መርጣችሁ መስራት ነው ማለት ነው። ብዙ ሰው ደግሞ ኮሜንት ላይ ምን ብሏል? ስራዎቹ ሊሚትድ ናቸው፣ አንድ ከተሰራ በኋላ ሌላ አይመጣም ምናምን ብላችኋል ማለት ነው ኮሜንት ላይ። ነገር ግን እዚህ ጋር ማርክ እንዳረኩላችሁ ማለት ነው 1655 ጆብ አለ ማለት ነው። እንደዚህ አይነት የተለያዩ ስራዎች አሉ፣ ሚኒ ታስኮች ማለት ነው። እነዚህን ታስኮች ደግሞ ከሰራችሁ በኋላ እንደ ስራው ሊለያይ ይችላል። ነገር ግን ሪቪውድ ዊዚን 3 ዴይስ ሊሆን ይችላል፣ 2 ዴይስ ሊሆን ይችላል፣ 1 ዴይስ ሊሆን ይችላል።
የሰራችሁትን ስራ ፕሩፋችሁን ማለት ነው ያስገባችሁትን ፕሩፋችሁን አይተው በ2 ቀንም ሊሆን ይችላል በ3 ቀንም ሊሆን ይችላል ማለት ነው ብራችሁን ወደ ባላንሳችሁ ያስገቡላችኋል ማለት ነው። እሱን በቀጣይ ቪዲዮ የምናይ ይሆናል። በቀጣይ ቪዲዮ ደግሞ የኤርቴም አካውንት አከፋፈትና እንዴት ወደ ባንካችን እንደምናስገባ ምናምን በዛው በቀጣዩ ቪዲዮ ምናምን የማሳያችሁ ይሆናል። የዛሬ ቪዲዮአችን ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።